አንቺ ልጅ ታስሯል እኮ ነው እያልኩሽ ያለሁት አይሰማሽም እንዴ? አይሰማሽም እንዴ? ነገ ይፈረድበታል ልጅ እያልኩሽ እኮ ነው። የራስሽ ጓደኛ የራሱ ጓደኛ ፍቅረኛ ብሎ የሚያስባት ልጅ እንኳን እኮ ልትረዳኝ አልቻለች። እኔ ልፍስፍስ ሆኜ አላውቅም በህይወቴ እያልኩሽ እኮ ነው። አትሰሚኝም እንዴ? ያማል ተዋበቃለሁ አልፈልግም። እሺ ምን ነው ማልፈልጊው? በቃ እንዴ ያመናጭ ቀያል ጭራሽ ምን ነው ማትፈልጊው? ጓደኛ እንዳስፈታ የታሰረ ወንድሜ ነው። ከዛ ነው የፈለኩትን ነገር አድርግልሃለሁ። ታረጋለህ። ታገቢኛለሽ ልሻለሁ። ተንበርክኬ ከዛስ ከዛ እንሄዳለን። እንዴ ነው እንዴ የምትለኝ? ይሄውና ነገር ሆኖብኝ ነው እንጂ የፈለኩትን ነገር ነበር የማደርግሽ። የፈለኩትን እየሰማሽኝ ነው። ምንም ነገር ላደርግሽ እችላለሁ፣ ግን ከይሄውና ህይወት ምንም አይበልጥም ብዬ ነው። እሺ ከዛ ጓደኛ ይፈታል። ሰላም አይነታችሁ ነው ይችላል። እሺ አስፈጭውና ከዛ በላይ ነው ይችላል። የኔ አንተ ነገርማ በቃ ዛሬ እንደፈለግን እንሁን እኮ አይደለም። ያልሽኝ ነገር እኮ እያደረኩልሽ እኮ ነው አይደል እንዴ? ሳመኝ። እንዴት ነው የማላውቀውን ሰው ከንፈሩን የምንሰማው? በፍጹም አላደርግም። እንደዛ እንዴ ቁጭ ነው እንደምትሰማኝ እና ምንድን ነው ታዲያ የፈለግሽው? ሳመኝ። ለምሻል አንቺ እንዴ ነው የሚያምሽ? እና ቁጭ ነው ስማኝ ነው ለካታኝ ሳመኝ። ሰዓት የለንም። አንቺ መጃጃልሽን አታቆሚ። ማሳመኝ አልሽኝ፣ ሳምኩሽ። አበባ ቀንጥሳልሽኝ፣ ቀነጠስኩልሽ። ከዚህ በላይ ምን ላድርግልሽ? እከፈኛልሽ፣ ደንሰሽ። እሺ አሁን ደግሞ ምን? አሁን ደግሞ ተንበርከክልኝና ታገኝ ሰላም የተወደዳችሁ የተከበራችሁ የዩቲዩብ ቤተሰቦች እንደምትከርማችኋል? ደህና ነን እኛ። በጣም አሳሳቢ ሁኔታ ላይ ነው ያለሁት። እኔ ማለት በጣም ጨንቆኛል። የሆነ ወይ ነገ ይታሰራል። ሲታሰር ደግሞ ይወሰንበታል ነው። በጣም ከባድ ሁኔታ ስር ነው የምንገባው እና በእምነት ጋር ሜጃ ወርቻት ነበር ያታችኋት ትናንትና ነው ምንም ነገር በትናቻ እና አትሊስት ራሷን ባለጉዳዩ አግኝቼ ላናግራት ሞክሬ ነበረ በስልክ ምናምን ነገር እና ምንም ፈቃደኛ አልሆነችም። በአካል ነው ያገኘችው። ምን ልትለኝ እንደምትችል መገመት አይከብድም። እንግዲህ ማለት አነጋገር ነው አንተን ላገኝ ከፈለክ እሱን አቋርጥላለሁ ምናምን አይነት ስታፍ ነገር እያወራች ነው እና ያው ብላክሜል ታደርገኝ እንደሆነ ግልጽ ነው። ግን ምንም ነገር ከይሆና እንደማይበልጥ ልነግራችሁ እፈልጋለሁ። ይሁንና እዚህ ነገር ውስጥ የገባ በእኔ ምክንያት ስለሆነ ማለት ነው። ለእኔ ተሞክሮ ለእኔ አግዞ ነው ከእሷ ጋር በዛ ልክ ሰጣ ገባ ውስጥ የገባው እና በእኔ ምክንያት እንደዚህ አይነት ሁኔታ ስር ገብቶ ችላ ልለው አልችልም፣ ልተውም አልችልም። እንግዲህ አይታችኋል ድርቅ ማለት መረጃ ኖሮት መረጃውን ማሳየት ለምን እንዳልፈለገ ግልጽ ባይሆንልኝ፣ ግን ደግሞ ይሁንና ውስጡን አውቀዋለሁ። በጣም ንጹህ ሰው ነው። ያው ለምን ሊያደርግ እንደሚችል ግልጽ ነው። በጣም የዋህ ነው። ለሴት ልጅ በጣም ሪስፔክት አለው ምናምን ከዛ አንፃር እሷን ፕሮቴክት ለማድረግ ሊያደርግ እንደሚችል ጥርጥር የለውም። በምን አይነት መንገድ ፕሮቴክት እያደረጋት እንደሆነ ባይገባኝም ማለት ነው። እንግዲህ ጠርታኛለች እዚህ እና ስላለው ነገር ምናምን ነገር ታወራኛለች እና ምን ልትለኝ እንደምትችል ሳስበው ራሱ እየጨነቀኝ ነው። እና ግን ዞሮ እሱ ነፃ መውጣት አለበት። ማድረግ ያለብኝን ነገር ሁሉ አደርጋለሁ እና እንዲህ በቀላሉ አይሆንም አይነት ነገር ያለች ምን ልታደርግ ትችላለች? የት ድረስ ትጓዛለች? ፍቅሬን ተቀበል ነው። ከዛ የበለጠ ነገር ፍቅረኛ ትችላለች። አስፈላጊ ከሆነ በቃ አድርገዋለሁ። ብቻ ተመልካቾቻችን እስቲ ትንሽ ጠብቁኝና ሶስት መቀጥላችሁ ነው። እስከዛ ድረስ ሄዱ አብራችሁ ነው እና ተመልካቾቻችን ሁሉ ይመጣለች ሸገር እንዴት ነህ? ደህና ነህ? ምን ደግሞ ምን የምትጠቃቀቁ እንዳልኩ ነው። በቃ በአንድ ቀን የሚወሰን ነገር አይደለም ማለት ነው። በአንድ ቀን አይወሰንም ማለት ነገ እኮ ነው የሚፈረድበት። ነገ እኮ ነው የሚፈረድበት። ዛሬ አለ 24 ሰዓት አለ።
እሺ ምንድን ነው የፈለግሽው? ያው አብረን ጊዜ እናሳልፋለን። እኔ አልኩ ምን ነገር ልታረግ? እሺ ምንድን ነው ልሂድ? እንዲህ በቀላሉማ እንላቀቅም ዛሬ አገኘህ። ብላክሜል እያደረግሽኝ ነበር ማለት ነው? እንደዛ ማለት በቃ እኔ የምፈልጋቸው ነገሮች አሉ፣ እነሱን ታደርጋለህ። ከዛ የምትፈልጊው ነገር ነው ቶሎ ምናምን አትበለኝ። ምንም ታጣድፈኝ እንዴ? አትበሳጫጭ። እንደውም ትበሳጫጨው ካልፈለክ መተው ትችላለህ እንዴ? ላደርግልሽ የምትፈልጊውን ነገር ላደርግልሽ ነው እኮ። አትበሳጫጭብኝ። ምንድን ነው የምትበሳጫጨው ምናምን? ቃፈታ ከኔ ጋር ለአንዱ ምን አንቺ ወንድሜ እኮ ነው የታሰረው። ወንድሜ ነው ደግሞ ቀላል ነገር ያላከሽበት መሰለሽ? 15 ዓመት ሙሉ ሊያሳስረው ይችላል። ስራው ነው እና ማለት ትችላለህ። እሺ አትበሳጭብኝ። ራስህ እሺ ብለን የመጣው እንዳትቆጣኝ። አትስደበኝ፣ እንደዚህም አትበለኝ። እሺ እንዴ የፈለኩትን ነገር እኔ እንትን እላለሁኝ። ምን አትበሳጭብኝ። እንደዛ ካልፈለክ መተው ትችላለህ እንዴ? ደካማ ጎን ነገሮች ነው አላውቅም። ብቻ በቃ እኔ የምፈልገው ነገር አለ። እንደዛ እንዳደርግልህ ከፈለክ እኔ የምልህ ነገር እኮ እሺ ምንድን ነው የምትፈልጊው? ለምን እኮ አትቆጣኝ፣ አታጣልኝ። ልክ አስፈል እኔ ልዝናና ነው የመጣሁት። እንደምታበሳጭ እሺ ዛሬ ባለ ፀባይማ አይኖርም። መጀመሪያ የት እንሂድ? ወክ እናደርጋለን። እኮ እንድታደርግልኝ የምፈልገውን ነገር ነው እየነገርኩህ ያለው። በቃ ከእኔ ጋር ማድረጉ ምንድን ነው ላንቺ የሚጠቅምሽ? ከምን ማድረግ እሺ እልሻለሁኝ፣ አደርጋለሁኝ ምናምን ብለህ አዎ አፈ ምንድን ነገር እሺ ከዛ ምንድን ነው የምትለው? እንደፈለኩ ልሁንበት እሳይስ እና ከዛ ታዝለኛለህ። ጤንነትሽ በጣም እያጠራጠረኝ ነው። ከዛ ደግሞ ምን እንጫወት ዛሬ? በቃ እኔ ቀን በቃ እኔ የፈለኩትን ነገር አድርግልሃለሁ፣ ታደርጋለህ። እሺ በመታመንበት በቃ ተይ በእናትሽ። አንድ የሆነ ነገር ይሁንና ከዛ በኋላ እናወራለን። ስላለው ነገር ተናገር። ልታውቅ እኔ ታውቃለሁ፣ ችግር የለውም። ጓደኛህን ችግር የለውም። እሱ ከፈለክ ታደርጋለህ። ምንድን ነው ከእኔ ጋር ወክ ማድረግ የሚጠቅምሽ? ምን አገባህ? እኔ ነኝ የፈለኩትን የምፈልገውን ነገር አደርጋለሁ። ምን አገባህ? እሺ ሌላስ የምትፈልጊው? አትበለኝ ነው ፍቅር ነው ይሞት። ከዛ ያየው ደግሞ ጨብጠታል። አስብበታለሁ። ምንድን ነው የለመንኩሽ? በቃ ለዛሬ ነው እንትን ዛሬ አንቺ እዚህ በክስሽን ካላነሳሽለት ነገ ይወሰንበታል። ይወሰንበት ከፈለክ አንዴ እሺ ከሆነ እሺ የጠየቅኩሽ እኮ ማድረግ የምችለው ነገር ካለ ንገሪኝና ምንድን ነው ወርቅ የሆነሽ እናድርግ ነው ወርቅ ነው አታጣሽኝ። እንዴ ምን እኔ ሩጫ ልሮጣ ነው የመጣው? ወቅ ነው ያልኩህ። ቀስ ብለን ወቅ እናደርጋለን። ከዛም በኋላ እያሰብኩኝ ደግሞ የምፈልገው ነገር ሲኖር ጨምርበታል። አሁን አስበኝ ነገር ምን ነው አሁን አስቤበት። እኔ ባንዴ አላስብም። ቆይ አስበሽ ከራራኝ ነበር። አስቤበትማ ነው ግን ወርቁን ስንል ሌላ አድርግ ከኔ ጋር ግን ታውራ
ከፍቅር ጋር ታሳልፍ ታይም እናሳልፍ ያለ እኔ ከሷ ታይታለች ከኔ የበለጠ ቆንጆ ናት እሷ ሰማኝ ያኛ ከኔ የበለጠ ቆንጆ ናት ያው ከኔ ትበልጣለች አትበልጥ ማለት ሰማኝ ያኛ ስለዚህ ማትበልጥ ከሆነ ከኔ ጋር አሪፍ ጊዜ እናሳልፋለን። ወክ እናደርጋለን። ታዝለኛለህ፣ አዝሃለሁ፣ ታዘዛለህ። ዛሬ እንደዚህ አትበለኝ። ስነ ስርዓት ይኑር፣ ክብር ምናምን አትበለኝ። ካልፈለክ ተዋወቃ አንተዋወቅም ማለት ነው። እንኳን አልተዋወቅም። ሱሪ ወይ የሰፋ ያለ ቀሚስ አለበትሽ ምን ነው ትችልታቂ እሰይ ምን አገባ? እሺ ምን አገባ? ተው ካልፈለክ ተው፣ የራስህ ጉዳይ። እሺ የመረግን አስቀይምሻለሁ። አረቡ እስከይኛል ተው በቃ ምኑን ነው የምትሆንሽ? በቃ ያላነሳም ደግሞ ካልፈለክ መተው ትችላለህ እንዴ? ክብር ምናምን ይለኛል እንዴ? እኮ ሌላ ነገር ደግሞ ሌላ እሺ ማዘሉ ምናምን ይቅርና ሌላ ነገር ነው አስብበታለሁ። እሱ ነው እናትሽ ወንድ በዚህ ልክ ስለምንሽ አጋጥሞሽ አይደል? እየለመንኩሽ እኮ ግን ያልኩት ነገር ታረክ እኮ አንለማመንም እኮ ሌላ ነገር እሺ ሌላ ነገር እኮ እሺ እሱን ደግሞ አስብበታለሁ። ሄድን ወክ ያረግን ያወራን ወኩን ስንሄድ እናደርጋለን ወይ አንድ ፖይንት እንኳን አስይሽኝ እንጂ ምንም የማይረባ ነገር ነው እያወራሽኝ ያለሽ። ቢያንስ የሚጨበጥ ነገር እንኳን አብረን በቃ ለኔ የሚጨበጥ ነገር ነው። እሺ ያልኩሽ እኮ ስንሄድ ያው ረጅም መንገድ ነው አይደል? አንድ ቀን ነው የምንሄደው። ከዛ እኔ ወክ ያደርግን እንሄዳለን። እሺ ያልኩሽ እኮ እሱ ነው። እሺ ሳመኝ በቃ ምን ስሜት ሰጥተሽ ደስተኛ ሳይሆን ደስምሽ ባልሰ ምን አገባ? ወደዛ እንዴ ቁጭ ነው እንደምትሰማኝ እና ምንድን ነው ታዲያ የፈለግሽው? ከታሪ ሳመኝ ያምሻል እንዴ አንቺ? እንዴ እሺ ነው የሚያምሽ እና ቁጭ ነው ሰማኝ ነው ከታሪ ሳመኝ እናትሽ በቃ በእናትሽ የሆነ ስለሆነ በእኔ እስካሁን ድረስ ካንቺ ጋር ይቆም ስነ ስርዓት ይኑር። በቃ አርፈህ አንዴ መተሃል እንትን የምትፈልገውን ነገር አድርግና እናስወጣለን። አንቺ ቀልድ ነው እንዴ ያዝሽ? ሳመኝ አልሽኝ ሳምኩሽ አይደል እንዴ? ከዚህ በላይ ምን አይደለም ፈልገው እና ምንሽን እንፈልግ ምሻል እንዴ አንቺ አፍልክ መተው እንደምትቆጣ ካንፈር እንኳን ማላቃት ሴት ፍቅረኛ ናት ሲል ሚስቴክ አርኩኝ። ይሄን ሰው በፍጹም አላውቅም ታረጋው በጣም ያስደብርሽ ደብረው ምን አገባኝ ዛሬ ማለት ነው የሆነ አስፈጭዋለሽ ማታስፈጭው ከሆነ ነገ ይወሰናል። ከተወሰነበት ደግሞ እኔ ራሴ አልፈታሽ እኔ እንዳስፈታው ከምትፈልግ ከሆነ ደግሞ እኔ የምልህን ነገር ሁሉ አድርግ። ምንድን ነው የምትፈልጊው? በቃ የምፈልገውን ነገር አድርግ። ከዛ እኮ አድርግልኝ ያልሽኝ ነገር እኮ እያደረኩልሽ እኮ ነው አይደል እንዴ? ሳመኝ። እንዴት ነው የማላውቀውን ሰው ከንፈሩን የምስመው? እኔ ታውቃለህ በፍጹም አላደርገውም። ተይ ቆጣይ አታመናጭ። ስነ ስርዓት ነው። ጓደኛ እንድፈታ የምትፈልግ ከሆነ እኔ የምልህን ነገር ሁሉ አድርግ። አድርግ የምትይኝ ነገር ሁሉ እያደረኩልሽ ነው። አሁን ደግሞ ሳምኛሽ ሳምኩሽ ከዚህ በላይ እንደዚህ መቼም በህይወቴ ልፍስፍስ ሆኜ አላውቅም። ታውቂያለሽ እንዲህ ተልፈስፍሽ አላውቅም በህይወቴ። ይሄውና ጉዳይ የኔ ጉዳይ ቢሆን እዚህ አጥናግሬ እዚህ ጋር ነው። አንተ ስነ ስርዓት ነው። ምንድን ነው ስነ ስርዓት የሚኖረኝ? ቆይ ምንድን ነው የምትፈልጊው አንቺ? በቃ የምፈልገው ነገር ነገርኩህ እኮ አድርግልኝ ያልሽኝ ነገር አደረኩልሽ አይደል እንዴ? ሌላ ምንድን ነው የምትፈልጊው? አትቆጣኝ። በቃ የማትፈልግ ከሆነ እኮ መተው ነው። አስሬ አትቆጣኝ አትበይኝ። የቻልኩትን ችዬ ነው እያወራሁሽ ያለሁት። ከማንም ጋር እንደዚህ ሰከን ብዬ ምናምን ረጋ ብዬ አውርቼ አላውቅም። እሺ በቃ አትጩህብኝ። በቃ እሱን ተውልሃለሁ። ጨፍርልኝ በቃ እንዴ
አርግ ምንህን ነገር ሁሉ ልታደርግ ነው የመጣኸው? በቃ አድርግልኝ ያልኩህን ነገር አድርግልኝ። ጨፍርልኝ። ከዛ አበባ ደግሞ ታመጣልኛለህ። በደምብ እሺ ጨፍርልኝ በቃ ጨፍርልኝ። እኔማ ጨፍርም አንተ ነው ጨፍር ዘፈልፈል እና በምደ እሺ ነው ያጨበጭብልሃል። አንተ ጨፍርልኝ እሺ እሺ። እንደውም ስንጋባ እናንተ ስንጋባ ምትለው በቃ ምታርግ ነው አርግ። ይሄ በቃ ሁለት እንካደግማ ወደቅ በስነ ስርዓት አርግልኝ። ስነ ስርዓት ይኖር። ጓደኛ የምትፈልግ ከሆነ እኔ የምልህን ነገር ሁሉ አድርግ። አትፈልግም? አላስፈታውም። ነግሬሃለሁ። የምልህን ነገር ሁሉ አድርግ። የማታስፈችው ከሆነ ግን የባሰ በጣም ገባኝ። እኔ እንዳስፈታ ከፈለግ አርግ ምንህን እንደዚህ እኔ ልፍስፍስ ሆኜ አላውቅም በህይወቴ እያልኩሽ እኮ ነው። አትሰሚኝም እንዴ? ስራት ይኑር። ያማል እንዴ? ተው በቃ እንደውም አልፈልግም። እሺ ምኑን ነው የማትፈልጊው? በቃ እንዴ ያመናጭቀኛል እንዴ? ጭራሽ ምኑን ነው የማትፈልጊው? ጓደኛው እንዳስፈታ የታሰረ ወንድሜ ነው። እየተጫወትሽበት ያለ ወንድሜ ነው። እኔ አትንካኝ። መንካትም አልፈልግም። የሰማሽ ነው ነገር ታደርጋለህ። አላደርግም። አንድ ነገር አላደርግም። እስቲ ታሳይ። አያገባኝም። አላስፈታውም። እንደማታስፈጪው ታሳይኝ። እኔ እንዳስፈታልህ ከፈለክ ይኸውልህ አድርግ የምልህን ነገር ሁሉ ታደርጋታለህ። በቃ ጓደኛን ካልፈለከው መብት ነው፣ ትችላለህ። እንዲህ ደግሞ ልትመናጨቅብኝ አልፈልግም። ካልፈለክ መተው ትችላለህ። እሺ እንዴት ነው የሚያደርገው? እንድትሰሚኝ እፈልጋለሁ። ሄደሽ ታስፈጪዋለሽ፣ እሱን ታነሻለሽ። ይሄን የምትፈልግ ከሆነ ሰማኛለህ? እየሰማኸኝ ነው ወይ? ይሄን የምትፈልግ ከሆነ እኔ የምልህን ነገር ሁሉ ታደርጋታለህ። እኔ እንድትመናጨቅብኝ ደግሞ አልፈልግም። ለምን የምትመናጨቅብኝ? ዞር ወደ እዛ። አትመናጨቅብኝ። ጫፍ እንዳትነካኝ እንዴ! ሊያስፈራኝ ሞክራል እንዴ? ይሄውና ነገር ሆኖብኝ ነው እንጂ የፈለኩትን ነገር ነበር የማደርግሽ። የፈለኩትን እየሰማሽኝ ነው? ምንም ነገር ላደርግሽ እችላለሁ፣ ግን ከይኸውና ህይወት ምንም አይበልጥም ብዬ ነው። እሺ ከተረዳሽ ምንም ነገር ከይኸውና በታች ነው ብዬ እያሰብኩኝ ስለሆነ ነው። እዚህ ጋር እኔ ሳመኝ ስትኝ አንዴ ጎንበስ በላ አንዴ እንትን በላ አንዴ ቀጠፍ ምናምን ነገር እያልሽ እሺ እያልኩሽ ያለሁት ይኸውልሽ፣ አሁንም ይኸውልሽ ጭንቅላቴን እያዞርሽው በስልክ ራሱ ያደረግሽኝ ነገር እኔ ነኝ የማውቀው። አንዴ ዝፈንልኝ አንዴ እንትን በልልኝ አንዴ ምናምን እያልሽኝ ይኸውልሽ ያኔ ጨረስን መስሎኝ ነበር። አሁንም እንደ አዲስ እንደማታውቅ ትጃጃይብኝ ከሆነ ይኸውልሽ በጣም ማለት ነው። በዚህ ደግሞ ነው የምታገኘኝ ከመሰልሽ በጣም ተሳስተሽ። ከዛ ጓደኛ ይፈታል፣ ሰላማዊ ህይወታችን ነው ይችላል። ሻስፈችውና ከዛ በላይ ነው ነገር ነው። የኔ አንተ ነገርማ በቃ ዛሬ እንደፈለግን እንሁን። እዛ ነገ ልጅ አንድ ቀን ነው የምትፈልጊው? ለዛ ነው ፍቅር ላንቺ አይደለም። በቃ እኔ ዛሬ በቃ ፕሪንሰስ ነው ማለት ከዛ ፕሪንሰስ ከዛ ዛሬ እንደፈለግን እንሆንና ማለት ነው። ነገ ልጅ ያስ ከሴና ግን ዛሬ
ምንህን ነገር ዛሬ ነው አንቺ ክሱ ማንሳት ካለብሽ ነገ ፍርድ ቤት ከቀረበ በኋላ ነው እንዴት የምትይው? እሱ ችግር የለውም ላለሁኝ። እሺ አንቺ ማለት ነው አንዴ ከስሽና አንቺልት ከዛ በኋላ እንደፈለግሽ ከፈለግሽ ይፈልግሽው ማለት ትችላለሽ። እኔ ደስ እያለኝ ነው። ግን ዛሬ የቀረን አንድ ቀን ብቻ አንድ ነው እንዴ አንቺ ያስሽው? አንድ ቀን ብቻ ነው የቀረን እኮ እያልኩ እኔ ጅልኝ እንደ አንተ እኔ ካነሳው በኋላ አንተ እኔን እንትን ልትለኝ ዞር ብለህ ነው ማታየኝ። ጨምራ በቃ ኧረ በጣም ትቀልደው። ዛሬ ነው የምፈልገው። ዛሬ የፈለኩትን ነገር ሁሉ ታደርጋለህ። ደን ነገ እንጂ እሱ ነው ሳለብኝ እዛ ድጋሚ ያለ መጃጃልሽ በምርጥ አይ እኔም እኮ ያው ጓደኛ ላልፈልግ ይችላል። ግን እስካሁን ድረስ ስልካሽን እንደነበረ ቢያንስ ነገር ምን አሸው እስካሁን ይሁን አድርጎኛል ምናምን ላደርገኝ ነበር ማለት ነው። እኔ ምንም ነገር አላሸው ምንም ነገር አላሸው። እንዲታሰርከና ሜቢ ካልፈለኩኝ ጥሩ ነገር ካረክ አስበህ እሺ ሰዓት የለም። ስለዚህ አታጣልፈኝ በቃ እኔ ዛሬ አንቺ ልጁ ታስሯል እኮ ነው እያልኩሽ ያለሁት። አይሰማሽም እንዴ? አይሰማሽም እንዴ? ነገ ይፈረድበታል ልጅ እያልኩሽ እኮ ነው። የራስሽ ጓደኛ የራሱ ጓደኛ ፍቅረኛ ብሎ የሚያስባት ልጅ እንኳን እኮ ልትረዳኝ አልቻለችም። እሺ ቢያንስ አንቺ ተረጅኝና ንገሪኝ። እሺ ምንድነው እንዳደርግልሽ የምትፈልጊው? ቆጣኝ እስካሁን እኮ ረጋ ብዬ እያወራሽ 20 ደቂቃ ሊሆነን ነው እኮ። አንድ አይነት ነገር ነው የምታወሪኝ። አንተ አትቆጣኝ። እኔ የምፈልገውን ነገር አድርግ። ከዛ በቃ እኮ ምንድነው የምትፈልጊው ንገሪኝ። አጫብኝ ወደዛ እንዴ ጓደኛ የምትፈልገው ከሆነ እኔ የምልህን ነገር አድርግ። አትቃጭ እኮ ንገሪኝ። ምንድነው የምትፈልጊው? አልጮህብሽም። እሺ ንገሪኝ። ምንድነው የምትፈልጊው? አንቺ ቀልድ ነው እንዴት ያዝሽው? በእናትሽ ቀልድ አይደለም ያዝኩት። አንተ ነህ ቀልድ እያደረግህ ያለህ እና ደግሞ አትቆጣ። ስለታረች አሁን እንጨፍራለን። እሺ ቅድም እኮ በደምብ ሳንጨፍር አሽከርክረኝ። እሺ ንገሪኝ። አንድ ላይ ደርድልኝና አንድ ላይ ላድርግልሽና እንደዚህ አትቸኩልም በእናትሽ። አንቺ እንዴ ዛሬ ሄደሽ አንቺ ክሱን ካላነሳሽው ነገ ምንድነው የምናደርገው? እና ማትበይኝ ችግሩን በደንብ ጠንቅቄ አውቀዋለሁ። በእናትሽ ከአንቺ በላይ ነው ይጉና አውቀዋለሁ። ከዛ እንጨፍራለን፣ አሽከርክረኛለህ፣ ታቀኛለህ፣ ከዛ ደግሞ ታገባኛለህ። ምንድነው? እንዴት ነው የማገባሽ? ምንድነው? ቀለበት የምር ጤነኛ ነሽ? ለምነት እንዴት ነው ካንቺ ጋር ጓደኛዬ? በቃ ና አሁን ጊዜ አትፍጭ። በመስማም አትበል። ቶሎ በል በቃ እወድሻለሁ በለኝ። እንደዚህ ነው እንዴ የምትለኝ? በደንብ በል። አልሰማሁም። እወድሻለሁ። ጮክ በል ጮክ በል። እስኪ በላ አትለኝ። አይሰማም። በል እወድሻለሁ። እንዲህ ደግሞ አትሁን እና ደግሞ አግባኝ። ኦኬ አንተ ቀለበት ተንበርክ። ተንበርከክ። እንዴት ያዝሽው? ተንበርከክ። እዚህ አጠናግራት ተንበርከክና አግባሽ። አግቢ ታገቢኛለሽ በል። አንቺ ቀልድ ነው እንዴት ያዝሽው? በል በቃ እኔ በል ያልኩህን አድርግ ያልኩህን አድርግ በቃ። እሺ እኔ እንሂድና ከዛ በኋላ ለፈልሽ ከተለሽ ተኛልሻለሁ። እንኳን መንበርከክ አይደለም የት ነው ምን ባናቴ ቆሜ ጠይቅሻለሁ። የምፈልገው ነገር አለ። መጀመሪያውና እናስፈታው። አንተ እኮ ነው ጊዜ እኔ አርግ ሰዓት የለንም። አንቺ መጃጃልሽን አታቆሚ። ማሳመኛልሽኝ፣ ሳምኩሽ፣ አበባ ቀንጥሳልሽኝ፣ ቀነጠስኩልሽ። ከዚህ በላይ ምን ላድርግልሽ? እቀፈኛልሽ፣ ደንሰሽኝ። እሺ አሁን ደግሞ ምን? አሁን ደግሞ ተንበርከክልኝና ታገኛለሽ።
በለኝ እዛ ያስብበታል። በይ ይዘህ ፈጀለ አንተ ነህ በነገር ላይ ተንበርከክ። ሴት መታል ታስብኝ ተንበርከክ። አይ ትሙት ሴት መታል ታስብኝ። እኔ በህይወቴ ሴት መትቼ አላውቅም፣ ግን ይሁን ለተናገርሽ ነው የምር ከምር ግን በላ ቶሎ በለ ጊዜ አለ። ቀልድ ነው እንዴት ያያዝሽው? ጓደኛ የምትፈልግ ከሆነ ተንበርከክ። አታስፈጭሽ ስትፈልጊ በራሴ መንገድ ማስፈታው ነገር አመቻችልኝ። እንዴት እንደማስፈታው ነው ራሴ እኔ የምችለውን ያህል ፈልገው ከሆነ ጸባይ ይኑር፣ ጸባይ ይኑር። ደግሞ አትቆጣ። ልቀቂኝ፣ እንዳትነኪኝ። ከዚህ በኋላ ከነካሽ እንዴ ነው ማጠናከርሽ? የሰማሽኝ ነው? እንድትነኪኝ አልፈልግም። አበዛሽው። እሺ አትፈልግም? አንቺ ምን ነው የማልፈልገው? ምንድነው የምትፈልጊው? ቆይ አንቺ ምንድነው የምትፈልጊው እንዴ? ከቅድም ጀምሮ አድርግልኝ ያልሽኝ ነገር አደረኩልሽ አይደል እንዴ? እሺ ምንድነው? እሺ የት ድረስ ነው እንዳደረግልሽ የምትፈልጊው? ተንበርከክ። እሺ ተንበርከክ። ከዛስ? በቃ እኔ የፈለኩትን ነገር አደርጋለሁ። ተንበርከክ። እሺ ከዛስ ምንድነው የምታደርጊው? ከዛስ እንዴ ጮክብኝ ነው እንዴ ታዲያ? ወይኔ አንቺ ትዕግስቴን በጣም የተፈታተንሽው ነው። ተንበርከክ። ተንበረከካለሁ። ከዛ እኔ የፈለኩትን ነገር አድርግልሃለሁ፣ ታረጋለህ። ታገቢኛለሽ እልሻለሁ። ተንበርከክ። ከዛስ? ከዛ እንሄዳለን። ከዛ እንሄዳለን። እንዴ ነው እንዴ የምትለኝ? ራስን በነገር ላይ ጊዜ እየፈጀክ ያለው። እሺ እንዴት ልበልሽ? በስነ ስርዓት ቀስ ብለህ እኔ ትቀርባለሽ። እንዴ ነው ከፍቅር ጋር አብረህ የምትሆነው? እንደዚህ ነበርክ እንዴ? በቃ ከሷ ጋር እንደምታሳልፈው ከሷ ጋር እንደምትሆነው አይደል? እንዴ ከስዊት ስትል ቆይ እኮ እየሄድን አናረግም እንዴ?